የፋይዳ ሙከራ የኢትዮጵያ ዲጂታል ወሰን። አዲስ አበባ ውስጥ በታደሰው የፒያሳ መንገዶች ላይ እየተራመዱ እንደሆነ ያሰቡ ቡና ለመጠጣት ቆመዋል። ለመክፈል ስልክዎን ይጠቀማሉ ወይንም ሂሳቦን ለማንቀሳቀስ ወደ ባንክ ጎራም ይላሉ። ዓለም እርሶ ሰው ኖት። ነገር ግን በመንግስት የዳታ ማዕከል ውስጥ ላለው ዝምተኛ ሰርቨር እርሶ ሌላ ነገር ኖት። እርሶ ባለ 12 አሃዝ ቁጥር ኖት። እርሶ በአይኖ ብሌንና በጣቱ አሻራ ላይ ልዩ መስመሮች ላይ የተቀረጹ የባዮሜትሪክ ነጥቦች ስብስብም ኖት። ለብዙ አስርት ዓመታት የቀበሌ መታወቂያ የኢትዮጵያዊነት ማንነትን የልብ ትርታ ሆኖም ቆይቷል። እሱ በአካባቢ በሚገኝ ቀበሌ ውስጥ የሚሰጡ ብዙ ጊዜ በእጅ የተጻፉ ትንሽ የወረቀት ቁራጭ ነበረ። ግላዊ፣ አካላዊና ከሁሉም በላይ ደግሞ ካልተማከለ የመረጃ ቋት ጋር ያልተገናኘ ነበረም። አሁን ግን አዲስ ዘመን መጥቷል። ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ የኢትዮጵያ ድንበሮች ድረስ አንድ አዲስ ቃል የኢትዮጵያንን የዕለት ተዕለት እንቅስቃሴን እየቀየረ ይገኛል። እሱም ፋይዳ። ይህ የወደፊቷን ኢትዮጵያ ሁኔታን የሚያሳይ ቢሆንም ነገር ግን ኢትዮጵያ ወደ ዲጂታል 2030 ራዕይ ስትገሰግስ አንድ አደገኛ ጥያቄ መጠየቅን አለብን። በማህበረሰብ ውስጥ የመኖር መብቶ ከአንድ ዲጂታል ማብሪያ ጋር ሲገናኝ ምን ይፈጠራል? ዛሬ የቁጥጥር መዋቅር፣ የግላዊነት ማብቂያና የፋይዳ መታወቂያ የኢትዮጵያ ትርጉም እንዴት እንደቀየረ እንደሆነም የምንመረምር ይሆናል። እስከ ፕሮግራማችን መጨረሻ አብራችሁን ዝለቁ። ውድ የማለዳ ቤተሰቦቻችን ስራዎቻችንን ከወደዳችኋቸው ቻናላችንን ሰብስክራይብ፣ ቪዲዮ ላይክ በማድረግ ቤተሰባችንን ይቀላቀሉን እያልን ወደ ቪዲዮ እንሻገራለን። በመጀመሪያ ክፍል የምንመለከተው ከመታወቂያ ወደ ፋይዳ ያለውን ዝውውር ይሆናል። ኢትዮጵያ በአሁኑ ወቅት በሰው ልጅ ታሪክ ውስጥ እጅግ ከፍተኛ ፍላጎት ካላቸው የዲጂታል ማንነት ዝርጋታዎች አንዱን እያከናወነች ትገኛለች። የፋይዳ ብሔራዊ መታወቂያ የቴክኖሎጂ ማሻሻያ ብቻም አይደለ፣ በዜጋውና በመንግስት መካከል ያለውን ውል መሰረታዊ ደግም ዝግጅት ነው። በአዋጅ ቁጥር 1284/2015 መሰረት ከፋይዳ ከቢኖር ወደ ጥሩ ነው ወደ መኖር አለበትም እየተሸጋገርን እንገኛለን። በአካባቢው በሚገኝ የቀበሌ ጽሕፈት ቤት ውስጥ አቧራ በለበሰ ፋይል ውስጥ ከሚቀመጠው የቀበሌ መታወቂያ በተቃራኒ ፋይዳ በማዕከላዊ ባዮሜትሪክ ክላውድ ውስጥም ይቀመጣል። የእርሶ 10 ጣት አሻራዎች፣ የአይን ብሌን ቅኝቶችና የፊቱ ፎቶ ከአንድ ብሔራዊ መለያ ቁጥር ጋር ይገናኛሉ። ዓላማው የአንድን ሰው ማንነትን መያዝ ነው። ላዩን ሲታይ ይህ ትልቅ ችግር ይፈታል። ማንነት ስርቆትን ያቆማል። በመንግስት የደሞዝ ክፍያ ላሉ ለማይታወቁ ሰራተኞችን ይቀንሳል። እናም የባንክ አካውንት መክፈት እንደ ጣት አሻራ ቅኝት ቀላል ያደርጓል። ነገር ግን ማንነት ሲማከል የበላይ እይታው ወይንም ጋድቪው ይቀየራል። በድሮ ጊዜ መንግስት ማንነቱን የሚያውቀው በትክክለኛ ከተማ ውስጥ ያለውን ትክክለኛ ፋይል ሲመለከት ብቻም ነበር። አሁን ግን መንግስት ዋና ቁልፍ ወይንም ማስተር ኪ አለው። የእርሶ ባንክ፣ ጉዞ፣ የታክስና የቴሌኮሙኒኬሽን በአንድ ላይ ሊሰለፉ የሚችሉ አንድ ነጠላ ዲጂታል ክርም ሆነው ይቀመጣሉ። ይህ የእርሶ የዕለት ተዕለት እንቅስቃሴ እንዴት ይለውጠዋል? ቀደም ሲል ህይወቶ የተከፋፈለ ነበረ። ባንክ የእርሶ መኖሪያ ሁኔታን አያውቅም። የስልክ ኩባንያው የእርሶ የታክስ ሁኔታንም ምንም እውቀት አልነበረውም። ፋይዳ ወይንም ዋና መለያ ፕራይመሪ ኪ በመሆን ይህንን ይለውጠዋል። በዚች አዲሷ የዲጂታል ኢትዮጵያ ውስጥ ያለ አንድ ቀንን እስቲ እንመልከት። አዲስ ሲም ካርድ ለማስመዝገብ ወደ ኢትዮ ቴሌኮም ይሄዳሉ። ድሮ የወረቀት መታወቂያውን ያሳዩ ነበረ። ዛሬ የእርሶ ባዮሜትሪክ መረጃ በቅጽበት ከብሔራዊ መዝገብ ጋር ይረጋገጣል። የእርሶ ዲጂታል ህይወት አሁን ከአካላዊና አካሉ ጋር በቋሚነት ተሳስሯል። እያንዳንዱ የሚደረጉ ጥሪ፣ እያንዳንዱ የሚላኩ መልእክቶች አሁን ከተረጋገጠው የባዮሜትሪክ መግለጫ ጋር የተገናኙ ናቸው። በመቀጠልም ወደ ባንክ ይሄዳሉ። የኢትዮጵያ ብሔራዊ ባንክ ግልጽ አድርጓል። ፋይዳ የኤሌክትሮኒክ KYC የወደፊት እጣ ፋንታ ነው። ፋይዳ ከሌለ አካውንትም የለም። ይህ የፍቃድ አሰራርን ይፈጥራል። የእርሶ ገንዘብ ዝም ብለው እየተጠቀሙ አይደለም። ሀብቶን ለማግኘት ማዕከላዊ ሰርቨርን ፍቃድ እየጠየቁ ነው። ሰርቨሩ ከቆመ ወይንም መታወቂያው በአስተዳደራዊ ስህተት ምክንያት
ከታገደ የኢኮኖሚ ህይወቶ ወዲያውኑ እዛችሁ ጋር ቆሟል እንደማለት ነው። አሁን በግለሰብ ተጋላጭነት አኳያ ያለውን ግንኙነት እንመልከት። ብሔራዊ መታወቂያ በአንድ ግለሰብ ላይ የሚያሳድረው ተጽዕኖ ከቴክኖሎጂ በላይ ጥልቅ የሆነ ስነ ልቦናዊና ማህበራዊ ለውጥንም የሚያመጣ ይሆናል። አንተ እንደ አንድ ግለሰብ መታወቂያን ስትይዝ ህይወትህ በሶስት ዋና ዋና መንገዶች ሊቀየሩ ይችላሉ። የመጀመሪያው የባህሪና የራስን መገደብ ወይንም ሰልፍ ኮንትሮልሺፕ። አንድ ሰው በሄደበት በቆመበት ሁሉ በዲጂታል ጥላው ክትትል እየተደረገበት መሆኑን ሲያውቅ ሳያውቀው ባህሪው መቀየርን ይጀምራል። ይህንን ጉዞ ባደርግ ምን ይባላል ወይንም ይህንን ግብይት ብፈጽም በመንግስት ዘንድ ያለው እይታ ምን ይሆናል የሚሉ ጥያቄዎችን በውስጡ ማብሰልሰል ይጀምራል። ይህም ግለሰባዊ ነፃነትን ቀስ በቀስ በመገደብ ሁልጊዜ ጥሩ ታዛዥ ለመምሰል እንድንሞክር ያስገድደናል። መታወቂያው ድርጊትን ብቻም ሳይሆን ሐሳብን ጭምር የመቆጣጠር አቅምን እያጎለበተ ይመጣል። በሁለተኛ ደረጃ የታገደ ማንነት ይኖረናል። ለአንድ ግለሰብ በጣም አስፈሪው አደጋ በማዕከላዊ መዝገብ ላይ ቀይ ምልክት መደረጉ ነው። መታወቂያ በስህተትም ሆነ ተብሎ ቢታገድ አንተ አንድ ግለሰብ በሀገር ውስጥ እንደ ባዕድ ሆነ ትቀመጣለህ። ገንዘብ ከባንክ ማውጣት አይቻልም። አዲስ ስልክ ቁጥርን ማስመዝገብ የማይታሰብ ይሆናል። የጤና አገልግሎትም ለማግኘት አስቸጋሪ ጉዳዮች ይመጣሉ። እንኳን ከሀገር ልትወጣ በሀገር ውስጥም በነፃነት የመንቀሳቀስ አቅምህ የተገደበ ይሆናል። በዚህ ጊዜ ማንነትን በእጅ ሳይሆን በሰርቨር ቁልፍ ውስጥ መሆኑን መረዳት ትጀምራለህ። በሶስተኛ ደረጃ የዲጂታል ዝርፊያ ቋሚ ጠባሳ። እንደ አንድ ግለሰብ የይለፍ ቃል ቢቀየር መቀየር ትችላለህ። ነገር ግን ብሔራዊ መታወቂያ ምክንያት የጣት አሻራ ወይንም የአይን ብሌን መረጃ ከተሰረቀ ይህንን መቀየር ፍጹም የማይቻል ይሆናል። አንድ ጊዜ የባዮሜትሪክ መረጃ ከተሰረቀ ማንነትህ ለዘላለም ታጋላጭ ሆኖ ይቀራል። ሌላው ሰው በአንተ ስም ወንጀል ሲሰራ ብድር ሊወስድ ወይንም ሊያሳድህ ይችላል። ይህ ደግሞ በግለሰብ ደረጃ የሚፈጠረው የደህንነት ስጋት፣ የጭንቀት በቀላሉ የሚታይም አይደለም። ባጭሩ ብሔራዊ መታወቂያ አንተን ቀልጣፋ ዜጋ ሊያደርግ ቢችልም በሌላ በኩል ደግሞ ሁሉንም የህይወትን ቁልፎች በአንድ አካል አሳልፈ እንድትሰጥም ያደርግሃል። አሁን በኢትዮጵያ ውስጥ ስላለው የግላዊነት ተቃርኖ እንመልከት። የኢትዮጵያ መንግስትና የብሔራዊ መታወቂያ ፕሮግራም ፋይዳ በዲጂታል ግላዊነት ወይንም ፕራይቬሲ ባይ ዲዛይን የታነጸ መሆኑ ያጎላሉ። ህጉ ስለ ብሔር፣ ሃይማኖት ወይንም ፖለቲካዊ አቋም መረጃ መሰብሰብን በጥብቅ ይከለክላል። ኢትዮጵያ ውስብስብ ቀጠናዊ ታሪክ ለሚያውቁ ይህ ወሳኝ ቃል ኪዳን የሚመስልም ነው። ሆኖም ግን የግላዊነት ተቃርኖ ከፊታችን አለ። መታወቂያው በህግ የእርሶ ብሔርን ባያካትትም የህይወት መረጃዎችን፣ የማንነታችንን ታሪክን ይናገራሉ። የት እንደሚመዘገቡ፣ ገንዘቡን የት እንደሚወጡና የትኞቹ ክልሎች ቢሮዎችም ደጋግሞ እንደሚጎበኙ ምንም አይነት ህግ ሊያጠፋ የማይችለውን የማንነት ዝርዝር ምስልን ሊስሉ ይችላሉ። በተጨማሪም ኢትዮጵያ በቅርብ የግል መረጃ ጥብቅ አዋጅን አጽድቃለች። ይህ ትልቅ የህግ ምዕራፍም ነው። ነገር ግን ህጎች ጠንካራ የሚሆኑት በአፈጻጸም ገደብ ነው። በፍጥነት ዲጂታላይዝ እየሆነ ባለ ኢኮኖሚ ውስጥ ተቆጣጣሪዎቹን ማን ይቆጣጠራል? የዳታ ጥሰት ቢከሰት የእርሶ ባዮሜትሪክ ካርታ በውጭ አካል ወይንም በሳይበር ወንጀለኞች ቢሰረቅ የጣት አሻሮ ደግሞ ማስተካከል ወይንም ሪሴትን ማድረግ ፍጹም የማይቻልም ነው። ይህም መቀየር አይችልም። የፋይዳ መረጃ መበላሸት የይለፍ ቃል መቀየር ብቻ አይደለም፣ የባዮሎጂያዊ ማንነትን ቋሚ መበላሸትም ነው። በሌላ በኩል ደግሞ የማብሪያና ማጥፊያ ስጋት የሚልም አለ። ምናልባትም ትልቁ ጥልቅ ለውጥ ከተፈጥሯዊ መብቶች ወደ ሰርቨራይዜሽን የሚችሉ መብቶች የሚደረገው ሽግግር ነው። በድሮ የወረቀት ስርዓት ማንነቱ ያልተማከለ ነበረ፣ ቀልጣፋም አልነበረም፣ ግን ጠንካራ ነበረ። መንግስት በአንድ ጊዜ በመላ ሀገሪቱ ማንነቱ ማጥፋት ፈጽሞ የማይችል ጉዳይ ነበረ። በፋይዳ ግን ገመዱ ዲጂታል ነው። የእርሶ ብሔራዊ መታወቂያ ከማህበራዊ አገልግሎቶች፣ ከትራንስፖርትና ከኢንተርኔት አገልግሎት ጋር የተገናኘበት የወደፊት ጊዜን ያሳያል። አንድ ዜጋ ረባሽ ከሆነ ወይንም ቀጠናዊ ግጭት ካለ ማዕከላዊ አካል መታወቂያውን መግለጫ የማገድ ቴክኒካዊ አቅምም አለው። ሙሉ በሙሉ በተቀናጀ ኢትዮጵያ ውስጥ ከፋይዳ መሰረዝ ማለት ከማህበረሰብ ውስጥ መጥፋት እንደማለትም ነው። ወደ መንግስት ህንፃ መግባት ፈጽሞ የማይቻል ይሆናል። የአውቶቡስ ትኬት መግዛት እንደዛው።
ለፖሊስ መኮንን ማንነቶን ማረጋገጥ ፈጽሞ የማይችሉትም ይሆናል። መታወቂያው የታዛዥነት መሳሪያ እየሆነም ይመጣል። በመስመር ውስጥ እስከ ተጓዙ ድረስ ስርዓቱ የማይታይ ነው። ነገር ግን ወደ ኋላ ባፈገፈጉ ቁጥር ዲጂታል ቁጥጥሩ እየጠበቀ መምጣቱ ይታያል። በሌላ በኩል ደግሞ የዲጂታል ክፍተትና መገለልን እንመለከታለን። አሁን እስቲ ከተማ ውስጥ ወይንም ቢሮዎች ውስጥ ስለሌለ በሚሊዮኖች ስለሚቆጠሩ ኢትዮጵያውያን ማውራት ያለብን ሰዓት ነው። በሩቅ መንደር ያለ አንድ ገበሬ የጣት አሻራው በዓመታት በእጅ ስራ ምክንያት በመበላሸቱ በስካነሩ ሊነበብ ባይችል ምን ይከሰታል የሚለውን እንመልከት። ይህ የባዮሜትሪክ ውድቀት ይባላል። እናም ለዲጂታል መገለል ዋነኛ ምክንያትም ሊሆን ይችላል። ተደጋጋሚ የኃይል መቆራረጥ ወይንም የኢንተርኔት መዘጋት ባለባቸው አካባቢዎች ዲጂታል መታወቂያ ድልድይ ከመሆን ይልቅ ግድግዳም ሆኖ ይቀመጣል። ብልጥ መታወቂያውን ለምግብ እርዳታ ወይንም ለማህበራዊ ዋስትና ክፍያ ማንነቱን ለማረጋገጥ የፎርጂ ግንኙነትን የሚፈልግ ከሆነና ግንኙነቱ ከጠፋ ዜጋው ይጎዳል። አሁንም አንድ እግሮ በአናሎግ ዓለም ውስጥ ላለ ማህበረሰብ ከፍተኛ ቴክኖሎጂ በር እየገነባንም ነው። የሁለቱ ደረጃ ማህበረሰብ የመፈጠር አደጋም አለብን። ስርዓቱን መዘወር የሚችሉት ዲጂታል ልሂቃንና በቴክኒክ ስህተት ምክንያት የተጎዱ የማይታዩ የዝቅተኛ ማህበረሰብ ክፍሎችም ይኖራሉ እንደማለትም ነው። በመጨረሻ የፋይዳ ዋጋን እንመልከት። ፋይዳ የሚለው ቃል በበርካታ የኢትዮጵያ ቋንቋዎች ውስጥ ጥቅም ወይንም አስፈላጊ ማለት ነው። እናም እነዚህ ጋር የማይካድ ጥቅም አለ። የተቀናጀ መታወቂያ ሙስናን ሊቀንስ፣ ስደተኝነትን ሊያቀንስና በዓለም አቀፍ ደረጃ የሚወዳደር ዘመናዊ ኢኮኖሚን ለመገንባት ሊረዳ ይችላል። ነገር ግን ጥቅሙ ሁልጊዜም የራሱ ዋጋ አለው። ፋይዳ ዋጋ ያልተካተተ ህይወትን ማብቂያ ነው። ኢትዮጵያ ዜጋ ወደ ኢትዮጵያ የዳታ ነጥብ የሚያደርገው ሽግግርም ነው። የእርሶ ማንነት ባለ 12 አሃዝ የፋይዳ ቁጥር ብቻ አይደለም። እርሶ የራሶ የሆነ የግል ሐሳቦች፣ ስህተቶችና ዝምተኛ እንቅስቃሴዎችና ያለ ዲጂታል ጥላ የመኖር መብት ባለቤትም ነው። ቴክኖሎጂ ሰውን ማገልገል አለበት እንጂ ሰው ቴክኖሎጂን ማገልገል የለበትም። የብሔራዊ መታወቂያ ምቾትን ስንቀበል ንቁ መሆን አለብን። የዲጂታል 2030 ራዕይ የመሰረት መብትና የግል መሆን መብትን እንዲያካትት መጠየቅ አለብን። በሚቀጥሉ ጊዜ ጣቶን በፋይዳ መቀበያ ኪዮስኮች ላይ ሲያስቀምጡ ወይም አይን ብሌኑ ካሜራ ሲያመላክቱ ከቅጽበታዊ ምቾቶች ባሻገር ይመለከታሉ። መታወቂያው ከኪሶ ውስጥ ሊሆን ይችላል፣ ነገር ግን ስልጣኑ ያለው በሰርቨሩ በያዘው አካል እጅም ነው። መታወቂያው የወደፊት ህይወቶን ለመክፈት እየተጠቀሙበት ነው ወይስ ስርዓቱ እርሶን ለመቆጣጠር መታወቂያውን እየተጠቀመበት ነው የሚሉ ጥያቄዎችን ማንሳት ተገቢም ይሆናል። የአንድ ሀገር ዜጋ መሆን እንፈልጋለን ወይንስ የአንድ ፕላትፎርም ተጠቃሚዎች ብቻ መሆን እንፈልጋለን የሚለውንም የሚወሰን ጊዜ አሁን እየመጣብን ይገኛል። ውድ የማለዳ ቤተሰቦቻችን የዛሬ ጥንቅራችን ይህን ይመስላል። ቪዲዮን ከወደዱት ላይክ፣ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይወዳጁን እያልን በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ላይ ቸር ቆዩልን።